ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? የመካከለኛው ምስራቅ ምድር በአሁኑ ሰዓት በደምና በባሩድ ጭስ ተውጧል። የዓለምን ትኩረት የሳበው ይሄው አስፈሪ ጦርነት ዛሬ ሌላ ያልተጠበቀና እጅግ አደገኛ ምዕራፍ ላይ ደርሷል። በአንድ በኩል ፕሬዝዳንት ዶናልድ ትራምፕ ወታደራዊ ግቦቻችን ተሳክተዋል፣ ጦርነቱም በቅርቡ ያበቃል ሲሉ፣ በሌላ በኩል የኢራን አብዮታዊ ዘብ የጦርነቱ ማብቂያ የሚወሰነው በዋሽንግተን ሳይሆን በቴህራን ነው በማለት በኳታር የሚገኘውን ግዙፉን የአሜሪካ የጦር ሰፈር በሚሳኤል ደብድበዋል። ዛሬ በዝርዝር የምናያቸው መረጃዎች የኢራን አዲስ መሪ ሹመትን፣ በኳታር ሰማይ ላይ የተደረገው ታሪካዊ የአየር ላይ ፍልሚያና በመቶዎች የሚቆጠረው ኢራናውያን ሴት ተማሪዎችን የጨረሰው አሳዛኝ የአሜሪካ ሚሳኤል ጥቃት ይሆናል። እስከ መጨረሻው አብራችሁን ቆዩ። እንደ ታይምስ ኦፍ ኢንዲያ እና የኤቢሲ ኒውስ ዘገባዎች ከሆነ በመካከለኛው ምስራቅ ያለው ወታደራዊ ግጭት ከመቼውም ጊዜ በላይ አሳሳቢ ደረጃ ላይ ደርሷል። ፕሬዝዳንት ትራምፕ መጀመሪያ ላይ ጦርነቱ ሳምንታት ሊፈጅ እንደሚችል ቢናገሩም ዛሬ ግን የአሜሪካና የእስራኤል ጥቃት የኢራንን ባህር ኃይል፣ አየር ኃይልና የመገናኛ ዘዴዎች ሙሉ በሙሉ በሚባል ደረጃ ማውደሙን ገልጸው የጦር ዘመቻው በቅርቡ እንደሚጠናቀቅ ገልጸዋል። ይሁን እንጂ ይህ የትራምፕ መግለጫ በኢራን በኩል ከፍተኛ ንቀትና ተቃውሞ ገጥሞታል። የኢራን አብዮታዊ ዘብ IRGC የጦር ስልታችን አሁን ተቀይሯል በማለት ካሁን በኋላ የሚተኮሱ እያንዳንዱ ሚሳኤል ከ1 ቶን በላይ የሚመዝን አውዳሚ ፈንጂ የታጠቁ እንደሚሆንና ጥቃታቸውም ወደ ቀጠናው ሀገራት እንደሚያሰፉ ዝተዋል። በዚህ ውጥረት መሃል ትልቁ ድንጋጤ የተፈጠረው በኳታር በሚገኘውና የአሜሪካ መካከለኛው እዝ ሴንትኮም ዋና መቆጣጠሪያ በሆነው አልሁዴድ የጦር ሰፈር ላይ ነው። ኢራን ይህንን ስትራቴጂካዊ ማዕከል በድሮንና በሚሳኤል የደበደበች ሲሆን ሁኔታው እጅግ አስፈሪ የነበረው ሁለት የኢራን ሱ-24 ቦምብ ጣይ አውሮፕላኖች የጦር ሰፈሩንና የኳታርን የኢኮኖሚ መሰረት የሆነውን የተፈጥሮ ጋዝ ማቀነባበሪያ ለመምታት 2 ደቂቃ ብቻ ሲቀራቸው ኳታር ለመጀመሪያ ጊዜ ተዋጊ ጀቶቿን በማሰማራት ከኢራን አውሮፕላኖች ጋር የአየር ላይ ፍልሚያ በመግጠም የኢራን ቦምብ ጣዮች ተመተው ባህር ውስጥ ወድቀዋል። የኳታር ጠቅላይ ሚኒስትር ሉዓላዊነታችን ተደፍሯል፣ ቀይ መስመሮች ሁሉ ታልፈዋል ሲሉ ለኢራን ጠንካራ ማስጠንቀቂያ ሰጥተዋል። በፖለቲካው ደግሞ ኢራን የአሜሪካንን ተጽዕኖ በይፋ የተገዳደረችበትን እርምጃ ወስዳለች። በአሜሪካና በእስራኤል ጥቃት የተገደሉትን አያቶላ አሊ ካሚኒን ለመተካት ልጃቸውና ጽኑ አቋም ያላቸው ሙጅታባ ካሚኒ አዲሱ የበላይ መሪ ሆነው ተሰይመዋል። ትራምፕ ይህንን ሹመት ተቀባይነት የሌለው ቢሉትም በቴህራን አደባባዮች ግን ሺዎች ለአዲሱ መሪ ያላቸውን ታማኝነት እየገለጹ ነው። ይህ በእንዲህ እንዳለ በጦርነቱ ሳቢያ የደረሰው ሰብአዊ ቀውስ ዓለምን እያሳሰበ ይገኛል። በሚናብ ከተማ የሚገኝ የሴት ትምህርት ቤት ተማሪዎች ላይ በደረሰ የአሜሪካ ቶምሃውክ ሚሳኤል ጥቃት ከ160 በላይ ህፃናት ተማሪዎች መገደላቸው ተረጋግጧል። ምንም እንኳን ፔንታጎን ጉዳዩን እያጣራሁ ነው ብትልም የሟቾቹ ቁጥርና የጥቃቱ አሰቃቂነት በኢራን ህዝብ ዘንድ ከፍተኛ የበቀል ስሜትን ቀስቅሷል። የአሜሪካ ወታደራዊ ኃይልም ከፍተኛ መስዋዕትነት እየከፈለ ነው። በሳውዲ አረቢያ በሚገኝ የአሜሪካ የጦር ሰፈር ላይ በደረሰ የሚሳኤል ጥቃት የ26 ዓመቱ ሳጅን ቤንጃሚን ፔንግተን መገደሉ ተረጋግጧል። ይህም በጦርነቱ የተገደሉ አሜሪካውያን ወታደሮች ቁጥር ወደ 7 አድርሶታል። በሌላ በኩል ሩሲያ ለኢራን የስለላ መረጃ እየሰጠች ነው የሚሉ መረጃዎች ቢወጡም ትራምፕ ከቭላዲሚር ፑቲን ጋር በስልክ ተወያይተው ጦርነቱን በፍጥነት ስለማቆም መምከራቸው ሁኔታውን ይበልጥ አስገራሚ አድርጎታል። የዓለም የነዳጅ ዋጋም በትራምፕ ንግግርና በጦርነቱ ስጋት መካከል በፍጥነት እየጨመረ ይገኛል። በአጠቃላይ የመካከለኛው ምስራቅ ቀውስ አሁን ላይ ያለ ሰላምና ያለ እረፍት ቀጥሏል። ትራምፕ ጦርነቱ ሊያበቃ ነው ቢሉም በኳታርና በሳውዲ አረቢያ ላይ የሚሰነዘሩት ጥቃቶች የአዲሱ የኢራን መሪ ጽኑ አቋምና የንጹሃን ተማሪዎች እልቂት ግጭቱን ይበልጥ ሊያስፋፋው እንደሚችል ያሳያሉ። ዓለም አቀፉ ማህበረሰብ የነዳጅ ዋጋ መናርና የሰብአዊ መብት ጥሰቶችን በስጋት እየተከታተለ ባለበት በዚህ ወቅት የኢራን አጸፋዊ እርምጃና የአሜሪካ ቀጣይ ውሳኔ የቀጠናውን ዕጣ ፈንታ የሚወስኑ ይሆናሉ። ዜናውን እስከ መጨረሻው ስለተከታተላችሁን እናመሰግናለን።
ለተጨማሪ መረጃ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ቸር ቆዩን።